እናቴ እንጨት ሰብራ ጎመን ሸጣን ያሳደገች አባቴ ደግሞ በእጁ እየቆፈረ በሬም ማያርሰውን በእጁ እየቆፈረ ና እስኪ ና ወደዚህ ና እንጂ ይሄ እጁ የምታዩት ምንም ሆኖ አይደለም። እኔ ለማሳደግ የተከፈለ ዋጋ ነው። እናቴም አተን የምንበላው ባጣንበት ጊዜ እንጨት ወይራ ቆፍራ እንጨት ሸጣ ዳቦ ብርቅ በሆነበት ጊዜ ከገበያ ዳቦ እየተገዛ እየመጣ ነበር ያን ችግር የምናልፈው። ዛሬ በዚህ ሁሉ ውጣ ውረድ ውስጥ ነው እዚህ ጋር ደርሼ ከዚህ ለምስጋና የበቃሁት ለዚህ ፕሮግራም የበቃሁትና ለዚህ ሁሉ ዋጋ የከፈሉልኝ እናትና አባቶቼ ናቸው። ገና ቅድም እኔ ገና እንደገባው ፊታቸው ጠቁሮ ነበረ። ሁለት ሰው ጠርቼ ምን ሆነው ነው ብዬ ጠይቄ ነበረ። በኋላ ስሰማ ደስታ ነው እያለቀሱ ነው የሚል ነገር ሲነግሩኝ ነው የተረጋጋሁትና ሳያቸው በጣም ከፍቷቸው ነበረ እና ይህን እጁ የጎበጠውን እጁ ጎብጦ ያሳደገኝን አባቴን ገበያ ሄዳ ጎመን ሸጣ እንጨት ሸጣ ያሳደገችኝን እናቴን በዚህ በእናንተ ፊት እንድታመሰግኑ ይፈልጋሉ። ሁላችንም ለጸሎት እንነሳ።